መካነ ኢየሱስም ይሁን ኦርቶዶክስም ይሁን የህፃናትን ጥምቀት እናከናውናለን ሚሉ ሰላም ተወዳጆች፣ እስቲ ይሄንን ቪዲዮ ለወዳጀም የወዳጀን አቋም ለሚያካሄዱም አድርሱልኝ፣ ሼር አድርጉልኝ። ይሄን ጥያቄ ወይም ይሄን ሐሳብ ሳነሳ የመካነ ኢየሱስንም ወይም የኦርቶዶክስንም እነሱን ወክዬ ለመወገን ሳይሆን የመጽሐፍ ቅዱስ እውነት ይላል ወይ የሚለውን ከመወገን መጽሐፍ ቅዱስን ከመወገን የተነሳ ነው። እንግዲህ እስቲ ወደ ሌሎች ሐሳቦች ከመግባቴ በፊት እነዚህን አራት ጥያቄዎች መልስልኝ። አንተም ይሁን ወንድም ምናልባት ይሄ ቪዲዮ የሚደርስ ከሆነ ሌሎችም የሱን ሐሳብ ወይም ለህፃናት ጥምቀት አያስፈልግም ብላችሁ የምታምኑት ወገኖች ይሄን አራቱንም ጥያቄ መልሱልኝ። አንደኛው መጽሐፍ ቅዱስ ህፃናትን አታጥምቁ ይላል ወይ? አንድ። ሁለተኛው ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ላይ አይችልም ይላል በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ። ይህን ቃል የተናገረው ኢየሱስ ነው። ሰው ይላል። ሰው የሚለው ከየትኛው ወይም ከስንተኛ እድሜ ጀምሮ ያለ ነው? ሶስተኛ ዳህንነት በአካልና በአእምሮ ጥንካሬ የተመሰረተ ነው ወይ? አራተኛው አይዛብ የሚለው አንተንም እኔንም የሚወክል ቃል ነው ወይ የሚለውን ጥያቄ በቅንነት መልስልኝ ወይም መልሱልኝ። እና ይህ አራቱም ጥያቄዎች በአግባቡ ከተመለሱ በጣም ጥሩ ግንዛቤ ይገኛል ማለት ነው። እና በትህትና እነዚህን አራቱንም ጥያቄ መልሱልኝ። ይህ ከሆነ እስቲ አንድ ጤናማ ቤተክርስቲያን በዚህ ምድር ላይ እያለች ልታከናውናቸው ከሚገቡ አንኳር ክንዋኔዎች ውስጥ አንዱ ቅዱሳት ምስጢራትን ማካሄድ ነው። እና ቅዱሳት ምስጢራትን ወይም የጸጋ ምስጢራት የሚባሉትን ማካሄድ ነው። እና ቅዱሳት ምስጢራት የሚባለው ለምሳሌ የጌታ እራት ወይም ቅዱስ ቁርባን የምንለው እሱን ማካሄድ አለበት። ሌላኛው ቅዱስ ጥምቀት ማካሄድ አለበት። እና ቅዱሳት ምስጢራት የሚባሉ ምን ሲያሟሉ ነው የሚለውን አንድ ጻፊ የተናገረውን ላንሳ። ምስጋኑ እተቻ የሚባለው ጻፊ ቅዱሳት ምስጢራት ሊያሟሉ የሚገቡ 3 ነገሮችን ጠቅሷል። አንደኛው የኢየሱስ ቃል መኖር አለበት ይላል። ለምሳሌ በማቴዎስ ወንጌል ምዕራፍ 28 ላይ ቅድም ያነበበው ይሄ በአብ በወልድ በመንፈስ ቅዱስ የሚለው ይህ ቃል መኖር አለበት። ጥምቀት ሲካሄድ ይህ ቃል መኖር አለበት፣ የኢየሱስ ቃል ነው። ሁለተኛ ውጫዊ ምልክት የሚባሉ ለምሳሌ ጥምቀት ከሆነ ውሃ ወይም የጌታ እራት ከሆነ ህብስትና ወይን። ሶስተኛ ደግሞ ስለ ኃጢአት የተሰጠ የተስፋ ቃል መኖር አለበት። ይህም በሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ጴጥሮስ ያስተማረው ቃል ንስሐ ግቡ ብሎ በጥምቀት በኩል እግዚአብሔር ያዘጋጀውን የተስፋ ቃል ያሳያል። ይህም የኃጢአት ይቅርታን ትቀበላላችሁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ። ስለዚህ በጥምቀት ውስጥ ይሄ ሁለቱም ነገሮች እንዳሉ ያስተምራል። የኃጢአት ይቅርታና የመንፈስ ቅዱስ ስጦታ ሶስቱንም ሊያሟሉ ይገባል ይላል። እና ጥምቀት በምስጢረ ሥላሴና በምስጢረ ሥጋዌ ለሚያምን ሰው ሁሉ የሚሰጥ የኃጢአት መደምሰሻ ከእግዚአብሔር የልጅነት ጸጋ መቀበያ መንግስተ ሰማያትን መውረሻ ነው ብላ ትተረጉማለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እና ሌላ ኢየሱስ ራሱ ያመነ የተጠመቀም ይድናል ብሎ አስተምሮናል በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ። በዚህ መሰረት እንድንጠመቅ ታዘናል ወይም ተገድበናል። ይሄ ኢየሱስ አድርጉ ብሎናል። እና ሌላው እግዚአብሔር በጥምቀት በኩል ለኛ ጸጋን አቅርቦናል። በጥምቀት በኩል ተቀበሉ ብሎ በጣም ሲምፕል በሆነ መንገድ በጣም ለኛ በሚመች መንገድ ምስጢሩን ግን በእግዚአብሔር ምስጢር ለኛ በዚህ በኩል ጸጋን አቅርቦናል። መቀበል አለመቀበል የኛ ነው። ለምን እንዲህ
አደረክ ተብሎ ጥያቄ የሚነሳ ጉዳይ አይደለም እና ሕፃናትም ይህን የእግዚአብሔር ጸጋ በጥምቀት በኩል እንደሚያገኙ ተናግሯል። ስለዚህ ይሄም አንዱ ነው። ጥምቀት አማኞች የምንሆንበት ምስጢር ነው። በቲቶ ምዕራፍ 3 ቁጥር 5 ላይ እንደምናነበው መውደዱን በተገለጠ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። እስቲ ስለ ሕፃናት ጥምቀት መጽሐፍ ቅዱስ ምን ይላል ለምነው እንይ። አንደኛው የጥምቀት ዋና ዓላማ ለዳህንነት ነው። ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ እንደምናነበው ዳህንነት ለሰው ልጆች ሁሉ ያስፈልጋቸዋል። ዳህንነት የሚገኘው በክርስቶስ በማመን ነው። እምነት ደግሞ ሰው ፈልጎ አውቆ የሚቀበለው ሳይሆን የእግዚአብሔር ስጦታ ነው፣ የሰው ስራ አይደለም። ለአዋቂዎች እምነትን ሰጥቶ የሚሰጠው እግዚአብሔር ለሕፃናት እምነትን ከሰጠ ማን ይከለክላል? ሁለተኛው ጥምቀት ወደ እግዚአብሔር መንግስት የሚያስገባን በር ነው። ወደ እግዚአብሔር መንግስት መግባት የሚቻለው በዳግም ልደት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ እንደምናነበው ወደ እግዚአብሔር መንግስት መግባት የሚቻለው ደግሞ በስጋ ሞት ነው። በስጋ ሞት ነው። ሞት ደግሞ ሰውን አይመርጥም። ሕፃን አይልም፣ አዋቂ አይልም፣ አሮጊት አይልም፣ ትንሽ አይል፣ ትልቅ አይልም። ስለዚህ ለሁሉም ሰው ይደርሳል ማለት ነው። ስለዚህ በጥምቀት ያልተወለደ የእግዚአብሔርን መንግስት መውረስ አይችልም ማለት ነው። ሶስተኛው ሰው ከአዳም እና ከሔዋን በመጣው የኃጢአት ውርስ አለበት። በመዝሙረኛ 51 ቁጥር 5 ላይ እንደምናነበው ስለዚህ ከዚህ ኃጢአት ውጭ አይደሉም ሕፃናትም። ስለዚህ ከዚህ ኃጢአት መዳን የሚቻለው ከውርስ ኃጢአት መዳን የሚቻለው እግዚአብሔር ባቀረበው በዚሁ በጥምቀት በኩል ነው ማለት ነው። ስለዚህ ይሄን ቅድም የጠየቁትን አራቱንም ጥያቄ በትክክል መልሱልኝ። ከዛ በኋላ ቀጥሎ ባሉ ነገሮች ላይ መወያየት የሚፈልግ ካለ መጠየቅ የሚፈልግ ካለ በሰፊው እናብራራለን፣ እንወያያለን። ይሄ ይሆናል ማለት ነው። ይሄን ቪዲዮ ሼር አድርጉልኝ፣ ኮፒ ሊንክም አድርጉልኝ። እንዲህ አይነት መጽሐፍ ቅዱሳዊ እውነታዎችን መናገር ወይም መማር የምትፈልጉ ከኔ በላይ አዋቂ ማስተማር የምትችሉ አላችሁ። ግን ሁላችሁም በቅንነት ይሄን ቪዲዮ ስሙልኝ፣ ሼር አድርጉልኝ፣ ኮፒ ሊንክ አድርጉልኝ። አመሰግናለሁ።